በዲፕሎማሲ ጥበብ ዓለምን እያነጋገረ ከሁሉም ሀገራት ጋር በጋራ ተጠቃሚነት መርህ የሚመራ ወዳጆችን የማብዛት ጥበብ የታከለበት የጠቅላዩ መንገድ ለብዙዎች ግርምትን ለሀገራችን ኩራትን እየፈጠረ ቀጥሏል። በቪየትናም ያደረጉ ጉብኝት ደግሞ ሌላ መልክ ይዞ ብቅ የሚል መሆኑ ግልጽ ነው። የተደረገላቸው የክብር አቀባበል ድምቀቱ በጠቅላዩ ልክ ነበር። በታሪክ ሂደት በጽናታቸው የሚታወቁት ሁለቱ ሀገራት የሁለትዮሽ ግንኙነታቸውን በተጠናከረ ሁኔታ ለማስቀጠል እንዲሁም ፖለቲካዊ፣ ዲፕሎማሲያዊና ኢኮኖሚያዊ ትስስርን ለማጠናከር ተስማምተዋል። ከቅርብ ጊዜ ወዲህ ኢኮኖሚያዊ ልማትና እድገት የኢትዮጵያ መገለጫዎች እየሆኑ መጥተዋል። ስለሆነም ለሀገር ውስጥ ምርት ትኩረት በመስጠትና የውጭ ምንዛሬን በመጨመር የውጭ ብድርን ከጠቅላላ የሀገር ውስጥ ብድር 13.7% ማድረስ ተችሏል። በተጨማሪም የኢትዮጵያ ዲፕሎማሲያዊ ከፍታ የ1.4 ቢሊዮን የጊዜያዊ ዕዳ ማቆም እንዲሁም በያዝነው ዓመት ብቻ 2.8 ቢሊዮን ዶላር የነበረውን ዕዳ ክፍያ ወደ 1.95 ቢሊዮን እንዲቀንስ ማድረግ ተችሏል። ዓለም በረሃብ የሚያውቀውን የውድቀት ታሪካችንን ልጓም በሌለው የብልጽግና ጉዞ ተክተን እጅ በአፍ ማስጫን ችለናል። ኢትዮጵያ ወደቀች አበቃላት ስትባል እንደ ወርቅ በእሳት እየተፈተነች ከብረት ይልቅ እየጠነከረች የምትሄድ ተአምረኛ ሀገር ናት። ታዲያ በዚህ ሁሉ የኢኮኖሚ ድልና የዲፕሎማሲያዊ ስኬት ውስጥ ሁልጊዜም የአንበሳው ሚና የተጫወተው ባለራዩ መሪያችን የአንበሳውን ድርሻ ይወስዳል። ትጋት ሀገር ከመውደድ ጋር፣ ታማኝነት ከትህትና ጋር የተቸረው ጠቅላይ ሚኒስተራችን ሀገር ሰው በሚያስፈልጋት ጊዜ ሰው ሆኖ ተገኝቷል። የሀገር ፍቅር በዲስኩር ሳይሆን ዋጋ በመክፈልና በመስዋዕትነት የሚገለጽ መሆኑን በተግባር ለዓለም አሳይቷል።